በባዩሽ መስጂድ ነው እየተከናወነ ያለውን የገንዘብ ቆጠራ ነው እየተገነዘብን ያለነው። እንግዲህ እዚህ በተለያዩ ክቦች ተቀምጠው እያደረጉ ያሉትን የገንዘብ ቆጠራ ነው የምንመለከተው። ኢንሻአላህ ዛሬ ያው መጨረሻ ላይ ምን ያህል እንደተሰበሰበ የምናሳውቅ ነው የሚሆነው ኢንሻአላህ። ንያው እየተነየተ ያለው ነገር ወዛ ጋር የመስጊዱ ይመጣ አሁንም መጠናከር ቀጥሏል። እንደኛ ቦታ ግን ክብ ክብ ተሰርቶ እየተቆጠረ ነው የሚገኘው። አላሁ አክበር ማሻአላህ ማሻአላህ። ማሻአላህ በጣም የሚገርም አንድነት የሚገርም ስብስብ ነው ማሻአላህ። አሁን እንግዲህ በመስጂዳችን ላይ አሁንም የገቢ ማሰባሰቢያው በቃል ደረጃ የተገባ ምንድነው በቃል ደረጃ ቃልም እየተገባ ነው ያለው። በመቶ ሺዎች የሚቆጠሩ በ10 ሺዎች የሚቆጠሩ ቃሎች እየተገቡ ነው የሚገኙት። እጅግ አድርገን በአላህ Subhanahu Wa Ta'ala ስም እናመሰግናለን። ምስጋናችን የላቀ ከፍ ያለ ነው። እውነትም የዛሬ ወጣት ለወንድሙ ምን ያክል እንደሚቆረቆር የወንድሙ መራብ የሱ መራብ መሆኑን የሚያሳይ ነውና አደራችሁን በዓለም ላይ ያላችሁ ወገኖቼ ይህንን ነገር እንድትሉ ምንድነው እንድትሳተፉ ለማለትም ጭምር ነው። ምኑን ትንሽ እዚህ አናውራና ትንሽ እሺ እንግዲህ ፍለፊታችን የምታዩት የባዩሽ መስጂድ ኮሚቴ ነው። ዛሬ በከፍተኛ ደረጃ እንደተሰበሰበ እንግዲህ መልእክቱ አለኝ። ጮክ ትልልኛለህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ ያው ባዩሾች አዲስ አበባ ላይ ከሌላ መስጊድ ልቀን እንገኛለን ብላችኋል። ምን ይመስላል አጠቃላይ የዛሬ የሞጣ ወንድሞቻችን የመደገፍ ሂደት እስኪ ምን ይመስላል አጠቃላይ እንድትገልጽልኝ ነበረ። ቢስሚላህ አልሐምዱሊላህ ወህዳ ወሰላቱ ወሰላሙ ዐላ መን ላ ነቢየ በዕደህ። ዛሬ እንግዲህ ባዩሽ የነበረው ሂደት እንደተከታተልከው እጅግ የሚያስደስት ነበረ። በዛ በሞጣ ያሉ ወንድሞቻችን ልባቸው ቆስሏል፣ ሀብት ንብረታቸው ወድሟል፣ ልጆቻቸው ተበትነዋል፣ ከፍተኛ ስቃይ ላይ የሚገኙት። ከዛ በተጨማሪ ሰብአዊ ጦሳቸውን ለማገዝ የወዱ መስጊዶችን ደግሞ መልሶ ለመገንባት እንደ ሙስሊም ወንድምነታችን አጋቤታችን መሳይት በሚል የባዩሽ መስጂድም እንደ አንድ መስጂድነቱ ሰፊ እንቅስቃሴ ሲያደርግ ቆይተዋል። ዛሬ ከጠበቅነው በላይ እንቅስቃሴ እያደረግን ነው። በእርግጥ ውጤቱ ያው ገና እየተሰራ ነው ያለው። በአሁኑ ሰዓት ይሄን መናገር አልችልም። በሚሊዮኖች ብሮች ኢንሻአላህ በሚሊዮኖች ብሮች አስገብተናል። የገባም አለ፣ በካሽም የገባ አለ፣ ባንክም የገባ አለ፣ በሸክም የገባ አለ። የተለያዩ ወቶቻችንም ወርቆችና ብሮችም ገብተዋል። አጠቃላይ ውጤቱን እንግዲህ ኢንሻአላህ ያው መጨረሻ ሊስተካከል እንገልጸው ይሆናል። ስለዚህ ይሄ አይነት ርብርብ ይሄ አይነት ወንድማማችነት ዛሬ የተለያዩ መሻይኾች አካባቢ ላይ ካሉ የአራት መስጂዶች ኢማሞች መጥተው ያስተላለፏቸው መልእክቶች ለወደፊት በሙስሊም ማህበረሰብ መካከል ያለውን ዋህዳንያ ከማጠንከር አንፃር ምን አስተዋጽኦ አለው ብለህ ታስባለህ? አልሐምዱሊላህ ትልቁ እኛም ከዚህ ያገኘ የምንለው ትርፋቱ ትልቁ ምንድነው? አንድነትን ነው። ትልቁ አንድነትን ነው። ኢንሻአላህ አላህ ሁሉ ነገር አድራጊው አላህ ነው። ሰው የሚችለው ያንን ማድረግ የሚችለው ከዚያ ያደረገው አላህ የሆነ መጥፎ ነገር ሲያመጣልህ ወአሳን ተቆሸአን ፈሁወ ኸይሩን ለኩም አላህ ኸይር ነገር ብሎ ነው የሚያመጣልህ። ስለዚህ ይሄኛው የመጣብን ሸር የሚመስለው ነገር ግን በተዘዋዋሪ የሚገርም በአካባቢያችን ያሉ 6 መስጊዶች ኢማሞቻችን ተገኝተዋል፣ መልእክታቸውን አስተላልፈዋል፣ በተከታታዮቻችን አስተባብረዋል። በየመስጊዶቻቸው ዛሬ የነበረው ብርም ከብሩ ባሻገር የነበረው አንድነት፣ ወንድማማችነት፣ መረዳዳትን፣ ፍቅሩን ነገ ትልቅ ተስፋ ያለን መሆናችንን የሚያሳይ ነው። ትልቅ ትሩፋታችን ዋህዳንያው ነው ኢንሻአላህ። ስለዚህ እንግዲህ ያው ዛሬ ምን ያህል እንጠብቅ ብዬ ለመጠየቅ እኔም አንደኛው ብሩን ሰብሳቢ ስለነበርኩኝ ያው በሚሊዮኖች በሚለው እንይዛለን ኢንሻአላህ። ይህንን ይመስላል እንግዲህ ወንድሞቼ የነበረው ዝርዝር ነገር። እንግዲህ በኋላ ላይ አጠቃላይ በመስጊዶቹ ላይ የተሰበሰበውን አዲስ አበባ መስጊድ ላይ በጠቅላላ ጁማ በሚሰገዱ መስጊዶች ላይ ነው ይሄ ስብስብ የሚደረገውና
እንግዲህ በጣም ከብሩ ቁጥር በላይ መቁጠሩ በመሰብሰቡ ፀሐይ በመመታቱ የወንድሞቻቸው ጉዳይ የኛ ጉዳይ ነው በማለት ጭምር እዚህ ጋር የምታያቸው ወጣቶች እጅግ በጠዋት ነበረ ከያሉበት አካባቢ የተሰበሰቡትና ብሩን በመሰብሰብ ቃል በማስገባት እንዲሁም ደግሞ በስተመጨረሻም ብሩ ከተሰበሰበ በኋላ ደግሞ በመቁጠር የዚህ አይነት ርብርብ ሐቂቃ ይሄ አይነት ዋህዳንያ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ላይ የተናገሩትን የአብሮነት ሙስሊም ማለት ልክ ከጀሰዲን ዋሂድ ነው እንዳሉት ነብዩ አለይሂ ሰላቱ ወሰላም ያንን ነገር እያሳየን ያለው በዚህ ረገድ ላይ እኔ በግሌ የማስተላልፈው መልእክት ምንድነው? ይሄ አይነት አንድነታችን፣ ይሄ አይነት መተባበር፣ ይሄ አይነት የጀማ እሳቦትና እሴት ይህ አንድ ወንድሜ እኔ ተርቤ እኔ በልቼ እሱ ባዶ ሆዱን አያድርም እኔ ለብሼ ዘንጬ ወንድሜ ሳይለብስ ማየት አልፈልግም ሱቁ የነደደበት ሱቅ የኔም ሱቅ ነው የሚለውን እሳቤ ፍንትው አድርጎ የሚያሳይ በጣም ውብ የሆነ አንድነት ነው። ሐቂቃ በጣም ለመናገር በጣም የሚከብድ አላህ Subhanahu Wa Ta'ala በላዎችን ሲያመጣ ከበላዎቹ በስተጀርባ በርካታ ኸይር ነገሮች አሉ። ምናልባት የኛ አንድነት የኛ መሰባሰብ የሞጣ መስጂዶች ምክንያት እንድንሰበሰብ አላህ ምክንያት አድርጓል። በጣም በሚያጅብ መልኩ ዛሬ እዚህ በኔ ቦታ ላይ ሆናችሁ ከሰላቱ በስተፊት የነበረው ነገር በተው አካባቢ ላይ ወደ 5 መስጂዶች አሉ። እዚህ ባዩስ መስጂድ ላይ የአራቱ መስጂዶች ኢማም በአንድነት ተሰብስበው ሀገራችን ላይ አሉ የምንላቸው ነሲሃ ቲቪ ላይ የምናቀው ሼህ ኢልያስ አህመድን ጨምሮ እንዲሁም የተለያዩ ሚዲያዎች የሙስሊም አንድነታቸውን እርስ በርስ ስንደራረብ ስንተጋገዝ ስንተቃቀፍ ምን መስራት እንችላለን የሚለው ነገር ፍንትው አድርጎ ያሳየ ነገር ነው። ዛሬ ሴቶች ከአንገቶቻቸው ላይ አንገት ሐብላቸውን ከጣታቸው ላይ የጋብቻ ቀለበታቸውን እንኳን ሳይቀር የሰጡበት ሂደት ነው ያለው። በበርሜል ነው ብር የተሰበሰበው። በጣም የሚገርም ነገር ነው። በበርሜል ነው እዚህ ባዩሽ ላይ እንደው ለመናገር በጣም በሚከብድ ደረጃ ነው ያለው። ስለዚህ አሁን ድረስ ሰላት ኦልሞስት አልቋል። አሁንም እንግዲህ ኢማማችን የመስጊዱ ኢማማችን ምን እያደረጉ ነው ያሉት? ይሄ ቃል የማስገባቱ ቃል የተገባውን ነገር የማሳወቅ ስራ አሁንም ብር እየገባ ያለው ሐቂቃ ታሪክ የምንሰራ ሙስሊም አንድ ሆኖ ከተነሳ ምን አይነት ታሪክ ሊሰራ እንደሚችል መንግስት ጭምር ሊገነዘበው የሚችለው ሰፊ የሆነ ስራ ይሰራል። መንግስት ጭምር ሊገነዘበው የሚችለው እስኪ ብሩን ከሰበሰቡና የተለያዩ እንቅስቃሴዎችን ሲያደርጉ ከነበሩ ወንድሞች ጋር የተወሰኑ ቆይታዎችንም የምናደርግ ነው የሚሆነው። ኢንሻአላህ ሰዎችን ስናገኝ ጭምር መልእክቶችን የምናስተላልፍ ነው የሚሆነው ኢንሻአላህ። እስኪ ከአንድ ወንድማችን ጋር ቀለል ያለ በጣም ያልከበደ እንትን ይኖረናል። እስኪ ያለህን መልእክት የዛሬው ምን ይመስላል? እስኪ እንታስተላልፍ ነው። ለዚህ ነገር ያለው ፍላጎትና ተነሳሽነት ብቻ በጣም ደስ ይል ነበር። እነዚህ ነገር ለሸር ቢታሰቡ ይሄን ያህል ዋጋ እንደሚያስከፍላቸው ባለማሰባቸው ምን ያህል የወረዱ እንደሆነ እንግዲህ ዛሬ ያው ከጧት ጀምሮ ይሄ ወንድማችን ከባድ እንቅስቃሴ ሲያደርግ ነው። ሰፈሩን በማጥራት ባነሮችን በመስቀል ካልኩሌተር ይዞ በመዞር የበኩን አስተዋጽኦ ሲያደርግ የነበረ ወንድም ነው። ስለዚህ ዛሬ ስንት እንጠብቅ? ዝም ብለን ያው ዜሮ ዋጋ የላትም ቢሆን ወደ 40 ሚሊዮን እንጠብቃለን። ከዚህ ነው አጠቃላይ እስከ ቢሊዮን ቤት እንገባለን ኢንሻአላህ። እንግዲህ ነሻጣው ይወላችሁ በጣም የሚያጅብና ይሄንን የሚመስል ነገር ነው ያለውና ስለዚህ ሁላችንም ሐቂቃ ለመናገር በያለንበት ሴቶቻችን በጣም በሚያስደስት መልኩና ሁኔታ ከአንገቶቻችሁ ላይ ወርቃችሁን ፈታችኋል፣ ከጣቶቻችሁ ላይ ማጌጫችሁን ፈታችኋል። አላህ በጀነት የምታጌጡበትን የምትዋቡበትን ነገር አላህ እንዲሰጣችሁ የሁል ጊዜ ምኞታችን ጭምር ነው። ስለዚህ እዚህ ቦታ ላይ አሁንም የተለያዩ ሰዎችን ለማናገር ትንሽ ጊዜው እንትን የሚለው የሚመስለኝ እስኪ አሁንም ደግሞ ከአንድ ወንድሜ ጋር የተወሰነ ትንሽ ቆይታ የማደርግ ነው የሚሆነው። ሃይደር ይባላል። ሃይደር ባደር የሰፈር በባዩሽ መስጂድ ጀማ ውስጥ የሚታወቅ ወንድማችንም ነው። ዛሬ ምን ይመስላል የሰፈሩ ድባብ? እስኪ አቀራረብ ተናገር ነበር። ዛሬ ወላሂ ማለት ነው መርካቶ የሀገር የሰፈር ልጆች ነው ገንዘብን ማለት ነው አዘነብ ነው ማለት እንችላለን። ለሞጣ ሙስሊም ወንድሞቻችን ደግሞ ከዚህም በላይ እናደርግላቸዋለን ኢንሻአላህ። አላሁ አክበር። ከዚህ በላይ እናደርጋለን ኢንሻአላህ። እንግዲህ እንደ አጠቃላይ ይህንን ነው የሚመስለው። እንደምትመለከቱትም በዚህ ብሮቻችን
እየተቆጠሩ ነው የሚገኙት። አብራችሁ ቁጠሩ ለማለት ያክል ነው። ኢንሻአላህ እነዚህ ረብጣ ብሮች ዛሬ ላይ 3 መስጊድ ብቻ አይገነቡም። ኢንሻአላህ 3 መስጊድ ብቻ ሳይሆን በርካታ መስጊዶችን የምንገነባበት ላጣነው ወንድማማችነት ደግሞ እጅግ መሰረትን የሚጥልም ጭምር ነው። እንደ ቀልድ የምናየው ነገር አይደለም። ኢንሻአላህ አንዳንድ ወንድሞችን ነው እናስገባለን። ይሄ ነስረላ ይባላል። ዛሬ ላይ ራሱ ካዋጣው ረብጣ ብሮች በተጨማሪ እሱም አስተዋጽኦ ሲያደርግ ነበር የነበረው። ከጎኑ የምትመለከቱት ማሜ ይባላል። ማሜ በሰፈራችን ላይ እንግዲህ ከባድ አስተዋጽኦ የሚያደርግ መስጂድ ሲሰራ ለጁማ ሰላት ሲሆን ቦታ የሚጠርግ ወንድማችንም ጭምር ነው። ጉልበቱን የማይሳሳ ነው። በአኸራ እንግዲህ ምንዳቸውን ይክፈላቸው። የወንድሜ አብዱሰላም ይባላል። እሱም እንደዚሁ ጨርቄን ማቄን ሳይል ዛሬ በተሰበሰበ የሞጣ ወንድሞቻችን የገቢ ማሰባሰቢያ ላይ የበኩሉን ከባድ አስተዋጽኦ ያደርግ የነበረ ወንድማችን ነው። ሁላቸውንም እንግዲህ አላህ ኸይር ጀዛቸውን እንዲከፍልልን እንጠይቀዋለን። የምትናገረው ነገር ካለ እድል ልስጥ። ያው ዛሬ ደስ ብሎናል። አልሐምዱሊላህ ሙስሊም ወንድሞቻችን አንድ ተሰብስበዋል። አልሐምዱሊላህ የተወለድንበት ቀን ነው። ያው ግዴታችንም ነው። አልሐምዱሊላህ እናንተም አላህ ጀዛችሁን ይክፈላችሁ። እስኪ ወንድም ለስራ የምታስተላልፈው መልእክት ካለ? የዛሬ ቀን ለኸይር ነው የመጣችሁ ነው ማለት እንኳን ተቃጠለ ማለት አይቻልም። የተቃጠለው ለኸይር ነው። ዛሬ ብር ዘንቧል አደረ ሰፈር እየተባለ ነው። ግዴታችንን አድርገንበታል። ያው እንደምታየው በርሜሎቹ ስራቸውን ቀይረው ከውሃ ወደ ብርነት ተቀይሩ። ይሄ ፊት ለፊት የምትመለከቷቸው ወንድሞች እንግዲህ ይኸው ፊት ለፊት የምታዩት በርሜል ይሄ ብር ነው። ካመናችሁ ብር ነው። አብሮ የሚቆጥር ካለ አብሮ መቁጠር ይችላል። ኢንሻአላህ ይሄ በርሜል እንግዲህ ከዚህ በስተፊት ውሃ ነበር የሚቀዳበት። ውሃው ተትቶ ዛሬ ብር ሲቀዳበት ነው የዋለው። ኢንሻአላህ ያው እስከ ኢሻ ምናምን የሚያልቅ አይመስለኝም ቆጠራው። ኢሻ ላይም እንግዲህ ያለው ነገር ነው የምናስተላልፈው። ይሄ ወንድማችን እንግዲህ ዩኑስ ይባላል። ዛሬም ልክ እንዳደረ የሰፈር ወጣቶች እሱም የዚህ ሰፈር ነዋሪ ነው። የሚያስተላልፈው መልእክት ካለ አጠር አድርገን እንስማው። ዛሬ ሙስሊም ያደረ ክልል ወጣት እንዳለ ዛሬ ወላሂ በዚህ ፀሐይ ከሞጣ ሙስሊም ወንድሞች ጋር ጎን ቆሞ ነበር። በጣም ደስ ይላል። ማሻአላህ ወንድሞች እንግዲህ ያያችሁትን ነው የሚመስለው። እነዚህን በርሜሎች እንግዲህ ለማመን በሚከብድ ሁኔታ ውሃ ሳይሆን ብር ሞልተንባቸዋል። አላሁ አክበር አላሁ አክበር። የተወሰኑ ወንድሞችንም እንዲሁ ካገኘን ወአለይኩም ሰላም ሰላም ነው። እስኪ አጂብ ነገር አለ። ኢንሻአላህ እንግዲህ ከኔ ጋር የነበረን ቆይታ ይሄንን ይመስላል። አብራችሁኝ ስለነበራችሁ በአላህ Subhanahu Wa Ta'ala ስም እጅግ አድርጌ ነው የማመሰግነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።